የጉሊት ሻጭ ነሽ። እንብትሆኚ እኮ የእንጀራ እናቴ ነሽ። እናቴ የሚበላ ነገር አለ እንዴ? ርቦኛል። ሰራተኛ ቀጥራ ያስቀመጥክ ይመስል እንዲህ ምግብ ስትጠይቅ አታፍርም እንዴ? አረ እንደዚህ አይባልም። ጉድ እኮ ነው። እኔም ብለውም አንተ ነህ የምትነግረኝ። አረ እናቴ እንደዛ ማለት እኮ ፈልጌ አይደለም። አስሬ እናቴ አትበለኝ። እናትህን ሂድና እዛ ጉሊት ፈልግ። ምንም ብትሆኚ እኮ የእንጀራ እናቴ ነሽ። አንተ ምንድነው እናቴ የምታስጨንቃት? የሆነ ትርፍራፊ ነገር ካለ ስጩ። ሞተው ደግሞ ሰበብ እንዳይሆንብህ። ዝም ብሎ መቀለብማ የለም። መጀመሪያ እዛ ጋር የቆሸሹ ልብሶች አሉልህ፣ እነሱን እጠብ። ቤቱንም ማጽዳ። ከዚያ ደግሞ ቆይ መጀመሪያ እግሬን ጠበይ። ይቻላል። እሺ ካልሽ አንዴ ስራ እስካገኘ ነው። እንዲህማ የመቀጠል አቁሙ የለኝም። አንተ ምንድነው እንደዚህ አይነት አስተጣጣብ? እንደ ድሮ ክታበይ። እናቴ ብትኖር እንዲህ አታረግኝም ነበር። አንተ ምንድነው እንደዚህ የምትጨማለቀው? አንተ የጉሊት ሻጭ ነሽ። ምን አጠፋው? እናቴ ብቻ እኮ ነው ያልኩት። አሁኑኑ ከቤቴ ይውጣል። የእናቴ ቤት እኮ ነው። ወዴት ነው የሚሄደው? አይመለከተኝም። እዛ ጎዳና ማደር ትችላለህ። ሂድልኝ በቃ አይነን እንዳላይ። ሄሎ ጓደኛዬ፣ አሁኑኑ ስራ ፈልግልኝ። እሺ ችግር የለውም። ቲቪ